ኢትዮጵያ አትፈርስም ትበለጽጋለች የምንለው በምኞት አይደለም፣ በቅዠት አይደለም፣ በጠራ ሐሳብና በሥራ ነው። ለምሳሌ አዲስ አበባ የጉራጌ ልጆች ላብ የሰራት ያቆያት አዲስ አበባ ዛሬ በአዲስ መልክ ውብ እንድትሆን 24 ሰዓት እየሰራን ያለነው እውነተኛ የአፍሪካ መዲና ሆና እንድትገኝ በመሆኑ ጉራጌዎች ትናንት መርካቶን ነፃ እንዳወጣችሁ ዛሬ አዲስ አበባን ከሽንት ከቆሻሻ ከአልባሌ ሳቤ እጅግ ኋላ ቀር ከሆነ የኑሮ ዘዬ አላቀን ወደ እውነተኛ የብልጽግና ምልክት ለማሸጋገር የምናደርገውን ጥረት ከጎናችን ሆናችሁ እንድትደግፉንና በአጭር ጊዜ እጅግ ውብ ከተማ ለኢትዮጵያም ለአፍሪካም ኩራት የሆነች ከተማ ለልጆቻችን ማስረከብ እንድንችል ከጎናችን እንድትሆኑ በታላቅ ትህትና ጥሪዬን አቀርባለሁ።